السلام عليكم ورحمة الله وبركاته. سلام ودنا يتكبراتو يبنتو سايتو channel ተከታታዮች እንዴት ናችሁ? ደህና ናችሁ ሆይ? በያላችሁ ሰላማችሁ ይብዛ። ዛሬ እንግዲህ ለፀጉሬ በጣም የጠቀመኝን ውህድ ይዤላችሁ መጥቻለሁ ማለት ነው። እንደምትመለከቱት ሮዝ አረኩኝ። دقيقة بس تمشي تطابع نفسها يعني بتطبطهم شكر الليمون እንደዚህ ለቅለቅ ማረው አይከፋም። طيب ከዛ እዚህ ጋር ደግሞ ሮዝመሪ አለኝ። ሮዝመሪ ይሄ እንትኑ ነው ኦሪጂናሉ ነው ያኔ የደረቀው ሳይሆን ኦሪጂናሉ ነው አዲስ ነው ማለት ነው። ከዛ በኋላ ደግሞ አስተነገረኝ በራን ሲፈቱት እዚህ ጋር ደግሞ ይሄ ተልባ ነው ተልባ ማለት ነው። ይሄ እንደምትመለከቱት ይሄ ተልባ ነው። ከዛ ይሄንን ታንተከተኩታላችሁ ማለት ነው ለ20 ደቂቃ ወይ ለ30 ደቂቃ አዲ በደንብ እስከሚተከተክ እንደዚህ አድርጋችሁ እንደዚህ አድርጋችሁ ለፀጉራችሁ ማለት ነው ጋይስ። ፀጉራችሁ ርዝመቱ ታውኛ ጠይቁኝ በጣም ይረዝማል። ከርዳዳ ከሆነ ደግሞ እንትን ይላል ማለት ነው። ቆይ ክዳኑ ወይት እንዳለ አንድሬ ይወሲ እንደዚህ ተከድኑትና ተመልሼ እመጣለሁኝ። ለፀጉራችሁ በጣም አሪፍ ነው። ምንም ዘይት ምናምን አታረጉበትም። ጠባን ዝም ብላችሁ ብቻ እንደዚህ ታንተከትኩትና በጣም ሲበስል እንትን ትሉታላችሁ ማለት ነው። በኋላ ሳይቻለሁ ይብሰልና ግን በጣም መብሰል አለበት። ምክንያቱም ስትፈጩት እንትን እንዳይል ማለት ነው። ይሄ ስትፈጩት ይሄ የሆነ ላም እንዲልላችሁ በጣም መንተክተክ አለበት፣ በጣም መጥበኽ አለበት ማለት ነው። ትንሽ ውሃ ልጨምርበት። ከዛ خلاص መንተክተክ ትንሽ ቆይቻ ሳይቻል አይዮ ይላችሁ ተንጣቃጣቃ الله ሽታው ደስ ሲል ወላሂ ሽታው ደስ ሲል ሮዝመሪ ጋይስ ለካ ገንፍሉ አጥፍቶታል። ሄዶ ምን ሆነ ነው የማይተከተከው? ወይ ጉድ! ሙሉውን ከድኛው ማለት ነው። እንደዚህ ገርበት ማለት ነበረብኝ። በናት ደርሷል። አሁን እንዲበርድ እዚህ ፕላስቲኩ ላይ ላረገው ነው። ይሄ ለማል ሮዝመሪውና ተልባው ነው የቀረው ያላማው ማለት ነው። እንግዲህ ያረኳተን ሮዝ አይታችኋል። ትንሽ እየናግን በጣም በስቷል። አሁን ይሄንን ተፈጩትና ፍሪጅ ራሱ ማስቀመጥ ትችላላችሁ ማለት ነው። አይሸትም፣ ስትቀቡት አይሸት ምናምን በጣም ደስ ይላል የምር። በዛ ላይ ፀጉር በጣም ያስረዝማል። ከርዳዳ ፀጉር ያላችሁ እዚህ ይቀመጥ። እሺ ጋይስ ይኸውላችሁ አሁን ልፈጨው ነው። በትልቁ ማሽን ቢሆን አሪፍ ነበር፣ ግን የኔ ትልቁ ማሽን ተበላሽቶ የለምና በዚህ ነው የምፈጨው ማለት ነው።
ግን አልተፈጨም። እሺ ተልባ አልተፈጨም። ከዚህ ቀደም አልተፈጨልኝም ነበር። አይፈጭም እሱ። ሽታ በጣም ደስ ይላል የምር። ይሄንን ማጥለል ከፈለጋችሁ ጸጉራችሁ ላይ እንዳይቀር ታጠሉታላችሁ። ካልፈለጋችሁ ማለት እንግዲህ ባንዲጅ ባንዲጅ እንትን እያልኩ መቀረጽ ስላልቻልኩ ይኸውላችሁ አጥልየዋለሁ። ምክንያቱም ተልባውና ሮዝመሪው እዚህ ጋር ይቀራያችሁ ይሄ እንዲወጣ ብዬ ማለት ነው። እንዲቀር ብዬ በደንብ አድርጌ ነው ያጠለልኩት። ምክንያቱም ይሄ ራሳ ጸጉራችን ውስጥ ቢገባ አይወጣም። ስለዚህ እንደዚህ ማጥለል አለባችሁ። ካጠለለ በኋላ ግን خلاص ምንም ችግር የለውም ማለት ነው። አንድ ዙር አለኝ የሚፈጭ ይሄ ልፍጭና መጨረሻ ላይ አሳያችሁ። ይሄ ዘይቱንና ቅባት አረኩበት እንዲፈጭ ማለት ነው። ምክንያቱም ለብቻው በጣም ደረቅ ሆነ። ለዛ ዘይቱን ያኔ ወይራ ዘይት አርጌበታለሁ። ይኸውላችሁ በናት አጥልዬ ምን አርጌ አዘጋጃጅቼ ይሄው እንደዚህ ሆኗል። ወይኔ ደስ ሲል ብታዩት በናት ወላሂ በጣም ደስ ይላል። ማሻአላህ። አሁን ይሄንን ይኸውላችሁ በጣም ብዙ ነው። ለሁለት ጊዜም ይሆናል። ግን ጸጉራችሁ ብዙ የሆነ ሴቶች ላንዴ ማለት ነው። አሁን ይሄን ላንዴ ነው የምጠቀመው። ካጠቀመኝም ነው ለዛው ማለት ነው። ይሄንን ያው በሳምንት ሁለት ጊዜ ተጠቀሙት ማለት ነው። ሮዝመሪ ተልባ እንዳያችሁት ከመጀመሪያው ጀምሮ ሮዝመሪ ተልባ ሩዝ የሌላችሁ እንኳን ሩዝ ብቻ መጠቀም ትችላላችሁ። ይሄ ሁሉ ያኒ ተልባ ምናምን ከሌላችሁ ማለት ነው። በአረበኛ ህልባ ነው ይሄ ተልባ የሚባለው። መዳሞቻችሁን ብትጠይቋቸው ያመጡላችኋል ማለት ነው። እና ተጠቀሙት። ጸጉራችሁ አላድግላላችሁ በጣም ጥሩ መፍትሄ ነው። ይሄን ይመስላል መጨረሻው። እንግዲህ እኔ ልቀባው ነው አሁን። ወላሂ በናት በጣም ደስ ይላል። በሳምንት ሁለት ጊዜ ወይንም ደግሞ አንድ ጊዜ ዞሮ እንደቻላችሁ ማለት ነው። ማጥለሉ ላይ ምናምን ትንሽ ያደክማል። ተሐመሉ ማለት ነው። ሩዝ ብቻ ከሆነ ግን ፋይታችሁ ብቻ ነው የምትጠቀሙት። እኔ ነው ተልባ ይሄን ሮዝመሪ ስላረኩበት ራሴ ላይ እንዳይቀር ብዬ ነው ያጠለልኩት ማለት ነው። ሩዙን ብቻ ከሆነ ግን ዝም ብላችሁ ፋይታችሁ ብቻ መጠቀም ትችላላችሁ። እዚህ ድረስ ተከታታችሁኝ አመሰግናለሁ። ሌላ ደግሞ የጠቀሙኝ ነገሮች አመጣላችኋለሁ። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያርጋችሁ ተከታታዮች። ሰላም አለይኩም ወራህመቱላሂ ወበረካቱ።